እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራው ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙት ካወራው ምኑን ኃጢአተኛ ሆንኩኝ? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። የክርስትናችን አለመብሰል ይኸው ዛሬ ስለ አንድ ሰው ኃጢአተኝነት በደለኝነት እናወራለን። ክርስትናችን አልበሰለም። አታያችሁ? ክርስትና ሲበስል የክርስቶስ ልብ ይኖረናል። የክርስቶስ ልብ ማለት ከማቴ አበሳ መሆን ነው። ከማቴ አበሳ ማለት በደልን ኃጢአትን ነውርን መሸፈን ማለት ነው። በደልን ነውርን ጌታችን ሲሸፍን ኃጢአትን በደልን እያበረታታ አይደለም። በጣም ይገርመኛል። የክርስቶስ ፍቅርን ስናስበው አይገባንም እኮ እኛ። ማንም ይገባዋል? ማንም እኮ የሚገባው የለም። በየትኛው ሳንወደን ጠላቶቹ ሳለን ወደደን እኮ ነው የሚለው። ጠላቶቹ ሳለን ወደደን ይላልና ክርስቶስ እኛን የወደደበት ፍጹም ፍቅር ነው። ሳንበድለው ቀርተን አይደለም፣ ሳናሳዝነው ቀርተን አይደለም። ግን ቸር እረኛ፣ መልካም እረኛ፣ የማይጥር ወረት የሌለው በምንም የማይለወጥ የእኛን መጥፋት የማይፈልግ ኃጢአታችንን የማይወድ የእኛን መጥፋት ግን የማይፈልግ እኛን ግን የሚያፈቅር ክርስቶስ ስላለን ነው። ስለዚህ እኛ ምን ተባልን ማለት ነው? ቅዱስ ጳውሎስ ስላለ እኛስ የክርስቶስ ልብ አለን። የክርስቶስ ልብ ያለው ሰው ዛሬ ስለ አንዲት እህት ወይም ወንድም ድካም አያወራም። በጣም ያሳፍራል። ባይዘ ወይ ክርስትና እንዳልገባን የሚታወቀው ነው። እንደዚህ ነው በነገራችን ላይ ኦኬ። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንድ ብልት ቢሰቃይ ብልቶቹ አብረው ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ አብረው ይከብራሉ አለ። የኤፍቲ መውደቅ የመምህር መላኩ መውደቅ ነው፣ የኔም መውደቅ ነው። የኤፍቲ መድከም የኔም መድከም ነው፣ የመምህር መላኩ መድከም ነው። ምክንያቱም አካል ናታ፣ እንደ ቤተክርስቲያን ነው የሚታሰበው። ኤፍቲ ስለወደቀች ብለን እኛ ተገንጥለን ወጥተን ኤፍቲ በዚህ ገብታ ኤፍቲ በዛ ወጣ እንዴው ዝሙቷ እንዴው ማመንዘርቷ እያልን ይሄ ክርስትና አይደለም። ባይዘው እንዴውም የኤፍቲ ማመንዘር የኔም መውደቅ ነው ብዬ ኤፍቲ ላግዛት ነው የሚገባው። ልክ የኔን ገበና እንደምሸፍነው የኤፍቲን ገበና ልሸፍንላት ይገባል። የክርስቶስ ልብ ስለሌለን አስመሳዮችና ድራማ ሰሪ ስለሆኑ ብዙዎቻችን ፈሪሳዊ ከፈሪሳም እኮ ባስናው በጣም እኮ ከፈሪሳይነትም ብሰናለኛ። እንዳልበደለ ሆነ ስንፈርድ፣ እንዳልዘሞተ ሆነ ስንፈርድ፣ እንዳልወደቀ ሆነ ስንፈርድ። ዛሬ እኮ ወድቀን እኮ አሁን እኮ ከዚህ ደቂቃ ፍሬ እኮ በስላታ ወድቀናል። ግን ዛሬ ጻድቅ ሆነን ደግሞ ታችንን ጣት እንቀስራለን። ማንም ይሁን ማለት ስለዚህ የቤተክርስቲያን አካል ስንሆን የወንድሞቻችን ህመም ነው፣ አብረን እንሰቃያለን። ማንም ይሁን ወንድማችን እሸቱ ትክክል አልሰራም። ለምን ትክክል አልሰራም? የእህቱ መውደቅ የእሱ መውደቅ ነውና እንደዛ አስበው እሷን መሸፈን ነበረበት። አሁን የእሱ መውደቅ ደግሞ እኛ መውደቅ፣ እሱንም እሷንም መሸፈን አለበት። ክርስትና እንደዛ ነው። ታችሁ አንዱን ጻድቅ አንዱን ርኩስ ማድረግ ሳይሆን ክርስትና ሁለቱንም ማንሳት ነው። የደከመውንም